የሰው ልጅ ምኞቱ ሰማይ እግሩ ግን መሬት ነው እንደሚባለው ዛሬ ግን ያንን ተረት በአደባባይ የሰበረ እግሩንም ምኞቱንም ወደ ሰማይ የሰቀለ አንድ ሰው በምድራችን ላይ ተፈጥሯል። አንድ ጊዜ በጥልቀት ይተንፍሱ። አሁን ያጠፏት አንድ ሰኮንድ ለርሶ ተራ ጊዜ ልትሆን ትችላለች። ለርሱ ግን $3000 ወደ ካዝናው የገባበት የሀብት ቅስበት ነች። አዎ የኤለን መስክ የ10 ደቂቃ የቡና ፉጨት ጊዜ የርሶ የህይወት ዘመን ሙሉ ድካምና ላብ አጣጥፎ ይበልጠዋል። ከአንድ ትልቅ አገር አጠቃላይ ምርት በላይ የገዘፈ ሀብት ይዞ የዓለማችን የመጀመሪያው ትሪሊየነር ሆኗል። ለመሆኑ ይህ የሴኮንዶች የገንዘብ ማሽን እንዴት ሊገነባ ቻለ? እዚህ ደረጃ ሊደርስ የበቃው ወርቅ ቆፍሮ አይደለም፣ የሰውን አእምሮ ከኮምፒውተር ጋር አዋህዶ ማርስን ወሮ አዲስ ዝርያ ለመፍጠር በማለም እንጂ። ለመሆኑ ይህ የሴኮንዶች የገንዘብ ማሽን እንዴት ሊገነባ ቻለ? እስከ ዝግጅታችን ፍጻሜ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ አዲስ የሀብት ምዕራፍ ተከፍቷል። ከ100 ለሚበልጡ ዓመታት የዓለማችን እጅግ ባለሀብትነት ማዕረግ በቢሊዮነሮች እጅ ቆይቷል። ዛሬ ግን ያ ታሪክ ተቀይሯል። ኤለን መስክ ስምምነቶችን ሰባሪው፣ ህልመኛውና አወዛጋቢው ሥራ ፈጣሪ ኦፊሳላዊ በሆነ መንገድ የምድራችን የመጀመሪያው ትሪሊየነር መሆን ችሏል። በኢኮኖሚክስ ታሪክ ውስጥ $1 ትሪሊየን የተጣራ ሀብት ማፍራት የማይታሰብ የቅዠት ያህል ይታይ ነበር። ነገር ግን የደቡብ አፍሪካ ተወላጁ ኤለን መስክ ይህንን ግብ ማሳካት ችሏል። የመስክ ትሪሊየነር መሆን በአንድ ጀንበር የተገኘ ሳይሆን ዓለም የማይቻሉ ናቸው ብላ የገፋቻቸውን ዘርፎች በአንድ ላይ በማስተሳሰር የመጣ ውጤት ነው። የማንኛውም ትልቅ ሕንፃ መነሻው መሰረቱ ነው። የኤለን መስክ የሀብት መሰረት የተጣለው በ1990ዎቹ መጨረሻ የኢንተርኔት አብዮት በፈነዳበት ወቅት ነው። መስክና ወንድሙ ኪምባል ለመጀመሪያ ጊዜ የከተማ መመሪያ የሚሰጥ የሶፍትዌር ኩባንያ አቋቋሙ። ይህንን ኩባንያ ኮምፓክ ለተባለ ድርጅት በ$307 ሚሊዮን ሲሸጡ መስክ የ$22 ሚሊዮን ባለቤት ሆነ። መስክ ያገኘውን ገንዘብ በሙሉ ይዞ ወደ ዲጂታል ባንኪንግ ገባ። ኤክስ.ኮም የተባለውን የመስመር ላይ ባንክ መሰረተ። በኋላም ይህ ኩባንያ ከኮንፊኒቲ ጋር በመዋሃድ ፔፓል ተባለ። ኢባይ ፔፓልን በ$1.5 ቢሊዮን ሲገዛው መስክ የኩባንያው ትልቅ ባለድርሻ በመሆን $165 ሚሊዮን አገኘ። የብዙዎች ግምት መስክ በዚህ ገንዘብ ተደላድሎ ይኖራል የሚል ነበር። እሱ ግን ይህንን ሙሉ ገንዘብ ቀጣዮቹን 2 ግዙፍ ኩባንያዎች ለመመስረት ሙሉ በሙሉ እዛ ላይ አዋለው። ለኤለን መስክ ትሪሊየነር መሆን ትልቁ ድርሻን የወሰደው የቴስላ የስቶክ ማርኬት ዋጋ ነው። መስክ በ2004 ኩባንያውን ሲቀላቀል የኤሌክትሪክ መኪናዎች ሰነፍ ውድና የማይፈለጉ ተደርገው ይታሰቡ ነበር። የመስክ ስትራቴጂ ግልጽ ነበር። መጀመሪያ ውድና ስፖርታዊ መኪና መስራት፣ ከዚያ በዚያ በሚገኝ ትርፍ መካከለኛ ዋጋ ያላቸው መኪናዎችን ማምረት፣ በመጨረሻም ለህዝብ የሚሆን ርካሽ መኪና ማቅረብ። በ2008 እና በ2018 ቴስላ ለጥቂት ቀናት የሚሆን የገንዘብ ክምችት ብቻ ቀርቶት ከኪሳራ አፋፍ ተመልሷል። ቴስላ ከአውቶሞቲቭ ኩባንያነት ባለፈ የቴክኖሎጂና የኢነርጂ ኩባንያ በመሆን በዎል ስትሪት ላይ እጅግ ተፈላጊ ሆነ። የቴስላ የገበያ ዋጋ ከ$1 ትሪሊየን በላይ መሻገሩ የመስክ የተጣራ ሀብት በከፍተኛ ሁኔታ ወደ ላይ እንዲመነጠቅ አድርጎታል። ቴስላ በመሬት ላይ ያለውን የሀብት ምንጭ ሲቆጣጠር፣ ስፔስ ኤክስ ደግሞ መስክን የጠፈር ንጉሥ አድርጎታል። መስክ በ2002 ስፔስ ኤክስን ሲያቋቁመው ዓላማው ሰዎች ወደ ማርስ መውሰድ ነበር። ስፔስ ኤክስ የፋልኮን 9 ሮኬቶችን ወደ ጠፈር ልኮ በሰላም መሬት ላይ የማሳረፍ ጥበብ ይፋ አደረገ። ይህ የጠፈር ጉዞ ወጪውን በ90 በመቶ ቀነሰው። የዩናይትድ ስቴትስ መንግስትና ናሳ ጠፈርተኞችንና ጭነተኞችን ወደ ዓለም አቀፉ የጠፈር ጣቢያ ለማጓጓዝ ስፔስ ኤክስን ብቸኛው አስተማማኝ አጋራቸው አደረጉ። በታሪክ ትልቁ የሆነው የስታርትሺፕ ሮኬት ሙከራዎች መሳካት የኩባንያውን የግል ዋጋ ወደ ሰማይ ሰቅሎታል። ስፔስ ኤክስ አሁን ላይ ከ$200 ቢሊዮን በላይ ዋጋ ያለው ሲሆን መስክ
በውስጡ ያለውን ድርሻ ለትሪሊየነርነቱ ዋነኛ ምሰሶ ነው። ከስፔስ ኤክስ ስር የበቀለው ስታርሊንክ በአሁኑ ጊዜ መስክ የዓለማችን ቁልፍ የጂኦፖለቲካ ተዋናይና የካፒታል ባለቤት አድርጎታል። ስታርሊንክ በሺዎች የሚቆጠሩ ትናንሽ ሳተላይቶችን በዝቅተኛ የምድር ምህዋር ላይ በመክተም በየትኛውም የዓለም ጥግ ላሉ ገጠራማና ሩቅ ቦታዎች ባለከፍተኛ ፍጥነት ኢንተርኔት ያቀርባል። ባህላዊ የቴሌኮም ኩባንያዎች መድረስ ባልቻሉበት ቦታ ሁሉ ስታርሊንክ ብቸኛው አማራጭ ሆኗል። የወታደራዊ የባህር ላይና የአቪዬሽን ድርጅቶች የስታርሊንክ ደንበኞችም ሆነዋል። በዩክሬን ጦርነትና በተለያዩ የዓለም ቀውሶች ወቅት ስታርሊንክ ያሳየው ሚና የኩባንያውን የንግድ ዋጋ ከጥሬ ገንዘብ በላይ ወደ ስልታዊ የበላይነት ቀይሮታል። ኤለን መስክ የመጀመሪያ ትሪሊየነር ለመሆን በበቃበት በዚህ ወቅት የአርቲፊሻል ኢንተለጀንስ አብዮት የመጨረሻው ግፊት አድርጎለታል። መስክ ቀደም ሲል የኦፕን ኤአይ መስራች የነበረ ቢሆንም በኋላ ግን መንገዳቸው ተለይተዋል። መስክ ኦፕን ኤአይ እና ጎግልን ለመገዳደር ኤክስ ኤአይ የተባለ አዲስ ኩባንያ አቋቋመ። በኤክስ ማህበራዊ ሚዲያ ላይ በቀጥታ መረጃዎችን የሚያገኘው ግሮክ በፍጥነት ተወዳጅነትን አትርፏል። ኤክስ ኤአይ በአጭር ጊዜ ውስጥ በሺዎች የሚቆጠሩ ኒቪዲያ ቺፖችን ያቀፈውን የዓለማችን ትልቁን የኤአይ ሱፐር ኮምፒውተር በመገንባት የቴክኖሎጂ ባለሀብቶችን ቀልብ ስቧል። የኤክስ ኤአይ የገበያ ዋጋ በቢሊዮን ዶላሮች መገመት መቻሉ መስክን ወደ ትሪሊየን ማማ አውጥቶታል። የመስክ የሀብት ምንጮች በቴስላና ስፔስ ኤክስ ብቻ የተገደቡ አይደሉም። የወደፊት ተስፋ ያላቸው ሌሎች የፈጠራ ኩባንያዎችንም የድርሻቸውን አበርክተዋል። ኒውራሊንክ የሰውን አእምሮ ከኮምፒውተር ጋር በቀጥታ የሚያገናኝ ቺፕ የሚሰራ ኩባንያ ነው። የመጀመሪያዎቹ የሰው ልጅ ሙከራዎች ስኬታማ በመሆን ሽባ የሆኑ ሰዎች በሐሳባቸው ብቻ ኮምፒውተር እንዲይዙ ማድረግ የኩባንያውን ዋጋ እጅግ ላቅ አድርጎታል። ዘቦሪንግ ካምፓኒ ደግሞ በትላልቅ ከተሞች ስር የትራፊክ መጨናነቅን ለማስቀረት የውስጥ ለውስጥ መተላለፊያ ዋሻዎችን የሚቆፍር ድርጅት ነው። እነዚህ ኩባንያዎች በአሁኑ ጊዜ ገና በጅምር ላይ ቢሆኑም በገበያ ላይ ያላቸው የወደፊት እምቅ ዋጋ የመስክን አጠቃላይ የሀብት ስሌት ከፍ አድርጎታል። በ2022 ኤለን መስክ ትዊተርን በ44 ቢሊዮን ዶላር መግዛቱ ብዙዎችን አስገርሞ ነበር። መጀመሪያ ላይ ግዢው የገንዘብ ኪሳራ መስሎ ታይቶ የነበረ ቢሆንም መስክ ግን መድረኩን ለሌላ ስትራቴጂ ተጠቅሞበታል። መረጃ ኃይል ነው፣ ማህበራዊ ሚዲያ ደግሞ የመረጃው መዘወሪያ ነው። መስክ በኤክስ ላይ ባሉት ከ180 ሚሊዮን በላይ ተከታዮቹ አማካኝነት ምንም አይነት የማስታወቂያ ወጪ ሳይከፍል የቴስላ፣ ስፔስ ኤክስ እና ኤክስ ኤአይ ምርቶችን ያስተዋውቃል። መስክ ስለ ክሪፕቶ ከረንሲ ወይም ስለ ኩባንያዎቹ የሚጻፍባቸውን አጫጭር መልእክቶችን የገበያ ዋጋ የመቀየር ከፍተኛ አቅምም አላቸው። ይህ ተጽዕኖ የኩባንያዎቹን አጠቃላይ ጥንካሬ ይደግፋል። ኤለን መስክ የመጀመሪያው ትሪሊየነር ያደረገው የኢኮኖሚ ቀመር የፋይናንስ ባለሙያዎች እንደሚሉት የመስክ ስሌት ከባህላዊ ባለሀብቶች የተለየ ነው። የመጀመሪያው ቨርቲካል ኢንተግሬሽን ነው። መስክ ኩባንያዎቹ ጥገኝነት እንዳይኖራቸው ያደርጋል። ለምሳሌ ቴስላ የራሱ ባትሪና ሶፍትዌር ይሰራል። ስፔስ ኤክስ የራሱን ሮኬት ክፍሎች ያመርታል። ይህም ወጪን በከፍተኛ ደረጃ ይቀንሳል። ሌላው የመንግስት ድጎማዎችን መጠቀም ነው። መስክ በአረንጓዴ ኤነርጂና በጠፈር ምርምር ላይ ያሉ የመንግስት ማበረታቻዎችንና ኮንትራቶችን በብልሃት ተጠቅመዋል። የመስክ ትሪሊየን ዶላር ሀብት በባንክ የተቀመጠ ጥሬ ገንዘብ አይደለም። እሱ በኩባንያዎች ውስጥ ያለው የድርሻ አካል ዋጋ ውጤት ነው። መስክ እነዚህን አክሲዮኖች እንደ ዋስትና በማስያዝ ዝቅተኛ ወለድ ያላቸውን ብድሮች በመውሰድ አዳዲስ ኩባንያዎችን ይገነባል። በምጣኔ ሀብት ረገድ የተጣራ ገንዘብና አጠቃላይ የሀብት ውስጥ ምርት የኤለን መስክ 1 ትሪሊየን ዶላር የት ያህል ግዙፍ እንደሆነ ለማወቅ የዓለም ባንክ ያወጣቸውን የሀገራት የጂዲፒ መረጃዎችን መመልከት በቂ ነው። የመስክ ሀብት እንደ ሳውዲ አረቢያ በነዳጅ ሀብቷ የምትታወቀውና ቱርክ ካሉ የጂ20 አባል ሀገራት ዓመታዊ የጂዲፒ መጠን ጋር ይስተካከላል። አልፎም ተርፎም ይበልጣል። መስክ እንደ ኔዘርላንድስ፣ ስዊዘርላንድና ቤልጂየም ካሉ እጅግ የበለጸጉ የአውሮፓ ህብረት አባል ሀገራት ዓመታዊ የኢኮኖሚ እንቅስቃሴ በላይ የንብረት ክምችት አለው። መስክ እንደ ሀገር ቢቆጠር በዓለም ላይ ካሉ 200 የሚጠጉ ሀገራት መካከል በኢኮኖሚ አቅሙ ከመጀመሪያዎቹ 20 ሀገራት ተርታ በቀጥታ ይሰለፋል። ይህ ንጽጽር ወደ ታዳጊ ዓለም ሲመጣ ይበልጥ አስገራሚና አስደናቂ ቅርጽ ይይዛል። የአፍሪካ ትላልቅ ኢኮኖሚዎቹ የሚባሉት የደቡብ
የደቡብ አፍሪካ፣ የግብፅና የናይጄሪያ ዓመታዊ ጂዲፒ ተደምሮ እንኳን የአንድ ሳንቲም ሁለት ገጽታ ከሚሆነው የመስክ ትሪሊየን ዶላር ጋር ለመወዳደር ይቸግራል። መስክ የተወለደባት ደቡብ አፍሪካ አጠቃላይ ሀገራዊ ምርቷ ከ400 ቢሊዮን ዶላር በታች ነው። ይህ ማለት መስክ ብቻውን ከትውልድ ሀገሩ በሁለት እጥፍ በላይ ይበልጣል። ከአርጀንቲናና ኮሎምቢያ ከተባሉ የላቲን አሜሪካ ግዙፍ ሀገራት በላይ የሀብት አቅም በአንድ ሰው እጅ ላይ ይገኛል። ይህ የሚያሳየው የአንድ ሰው የፈጠራ ስራና የኮርፖሬት እድገት በሚሊዮን የሚቆጠሩ ሰራተኞች ካሏቸው ሀገራት በላይ ካፒታል ማመንጨት መቻሉ ነው። የአንድ ግለሰብ ሀብት ከሀገራት ኢኮኖሚ በላይ መግዘፉ በዓለም አቀፍ ፖለቲካ ላይ አዲስ ክርክር አስነስቷል። ይህም ሉዓላዊ መንግስታት ወይስ ባለሀብቶች ያሸንፋሉ የሚለው ነው። አንድ ሀገር 10 ቢሊዮን ዶላር ለአንድ ፕሮጀክት ለመመደብ በፓርላማ በህግ መወሰኛ ምክር ቤትና በቢሮክራሲ ውስጥ ማለፍ ይኖርባታል። ኤለን መስክ ግን በአንድ ምሽት በትዊተር ኤክስ ገጹ ላይ በሚያደርገው ውሳኔ ብቻ ቢሊዮን ዶላሮችን ወደሚፈልገው አቅጣጫ ማንቀሳቀስ ይችላል። መስክ አዳዲስ የቴስላ ማምረቻዎችን ለመገንባት በሚንቀሳቀስበት ጊዜ ሀገራት ታክስ በመቀነስና መሬት በነፃ በማቅረብ እርስ በእርሳቸው ይፎካከራሉ። እዚህ ጋር መንግስታት ተደራዳሪ ሳይሆኑ ፈላጊዎች ይሆናሉ። መስክ ወደ የትኛውም ሀገር ሲያቀና የሚቀበሉት የውጭ ጉዳይ ሚኒስትሮች ሳይሆኑ የሀገሪቱ መሪዎችና ፕሬዝዳንቶች ናቸው። ቴስላ በሻንጋይ ያለው ፋብሪካ ለቻይና ኢኮኖሚ ትልቅ ቦታ አለው። መስክ ከቤጂንግ ከፍተኛ ባለስልጣናት ጋር ያለው ቀጥተኛ ግንኙነት ከብዙ የምዕራባውያን ዲፕሎማቶች የላቀ ነው። ስታርሊንክ በጦርነት ቀጠናዎች ውስጥ ያለው የኢንተርኔት ግንኙነት የመቋረጥ ወይም የመፍቀድ ስልጣን አለው። ይህ አቅም መስክን በተባበሩት መንግስታት ድርጅት ውስጥ መቀመጫ ከሌላቸው ነገር ግን በጦርነት አቅጣጫ ላይ ውሳኔ መስጠት ከሚችሉ ጥቂት ግለሰቦች አንዱ አድርጎታል። የአንድ ሰው ሀብት ከሀገራት በጀት በላይ ሲያብጥ ታሪክ ምን ያስተምረናል? ተቺዎች እንደሚሉት የመስክ 1 ትሪሊዮን ዶላር ሀብት የወረቀት ሀብት ነው። የቴስላ አክሲዮን ነገ ቢያሽቆለቁል ሀብቱ ሊቀንስ ይችላል። ነገር ግን ይህ የወረቀት ሀብት ወደ እውነተኛ የሀገር ውስጥ ምርት የሚቀየርባቸው መንገዶች አሉ። መስክ አክሲዮኖችን ሳይሸጥ ለባንኮች በዋስትና በማስያዝ በቢሊዮን የሚቆጠሩ የጥሬ ገንዘብ ብድሮችን ያገኛል። በትዊተር ኤክስ ላይ ያደረገው ግዢ የዚህ ስትራቴጂ ውጤት ነው። ከቴስላ የሚገኘውን ምናባዊ ትርፍ ወደ ስፔስ ኤክስ እና ስታርሊንክ በመውሰድ እውነተኛ መሬት ላይ ያሉ የፋብሪካ መሰረተ ልማቶችን ይገነባል። ይህም የወረቀት ሀብቱን ወደ ዘላቂ የሀገር ሀብት ይቀይረዋል። አሁን እስኪ አንዴ በጥልቀት ይተንፍሱ። አሁን ያጠፋት 1 ሰከንድ ለእርሶ ተራ ጊዜ ልትሆን ትችላለች። ለኤለን መስክ ግን በሺዎች የሚቆጠር ዶላር ወደ ካዝናው የገባበት ውድ ቅስበት ነች። ለመሆኑ የዓለማችን የመጀመሪያው ትሪሊየነር በሰኮንድ ስንት ዶላር ያገኛል? የሱ የጥቂት ደቂቃዎች ገቢ የእርሶንና የህይወት ዘመን ልፋት፣ ላብና ድካም ሙሉ በሙሉ ሊበልጥ እንደሚችል ያውቃሉ? እስኪ አብረን እንመልከት። በሰው ልጅ ታሪክ ውስጥ ጊዜ እኩል የተከፋፈለ ብቸኛው ሀብት ነው ተብሎ ይታመናል። ሁሉም ሰው በቀን 24 ሰዓት፣ በሰዓት 60 ደቂቃ፣ በደቂቃ 60 ሰከንድ አለው። ነገር ግን በእነዚህ ሰከንዶች ውስጥ የሚመነጨው የኢኮኖሚ ዋጋ ግን ሰማይና ምድር ያህል የተራራቀ ነው። ኤለን መስክ የትሪሊየን ዶላር ባለቤት በሆነበት በዚህ ዘመን የሱ የሰከንዶች ስሌት ተራውን የፋይናንስ ህግጋት የሰባበረ ሆኗል። የመስክ የሰከንድ ገቢ በትክክል ለማስላት የፋይናንስ ባለሙያዎች የዓመታዊ የሀብት እድገቱን መነሻ ያደርጋሉ። መስክ በዓመት በአማካኝ ከ50 ቢሊዮን እስከ 100 ቢሊዮን ዶላር አካባቢ ሀብቱ ያድጋል። ይህም ወደ ጊዜ ስንሰብረው የሚከተለውን አስደንጋጭ ቁጥር እናገኛለን። መስክ በየሰከንዱ በአማካኝ ከ2000 ዶላር እስከ 3000 ዶላር ያገኛል። አይኖን አንድ ጊዜ አፍጠው ጨፍነው ሲከፍቱ እሱ የኢትዮጵያ ብር ከ150 ሺህ በላይ አትርፏል። በአንድ ደቂቃ ውስጥ የመስክ ሀብት ከ120 ሺህ እስከ 180 ሺህ ዶላር ያድጋል። በአንድ ሰዓት ውስጥ ብቻ ከ7 ሚሊዮን እስከ 10 ሚሊዮን ዶላር ወደ ሀብት ክምችቱ ይጨምራል። አሁን ዋናውና አሳዛኙ የንጽጽር መስመርን እንመልከት። በአውሮፓና በአሜሪካ የሚኖር አንድ መካከለኛ ሰራተኛ በህይወት ዘመኑ ከ35 እስከ 40 ዓመታት ሰርቶ በአማካኝ የሚያገኘው አጠቃላይ ገቢ ከ2 ሚሊዮን እስከ 3 ሚሊዮን ዶላር አይበልጥም። በታዳጊ ሀገራት ደግሞ ይህ ቁጥር እጅግ በጣም ያነሰ ነው። ኤለን መስክ በየሰዓቱ
ወደ 10 ሚሊዮን ዶላር የሚያገኝ ከሆነ በአማካኝ በ5 ደቂቃ ውስጥ 830,000 ዶላር ያጠራቅማል። ይህ ማለት አንድ መደበኛ ሰራተኛ ከ20 ዓመት እስከ 60 ዓመቱ ድረስ በየቀኑ ጠዋትና ማታ እየተጋፋ ደሙንና ላቡን አፍስሶ ለ40 ዓመታት የሚሰበስበው አጠቃላይ የህይወት ዘመን ገቢ ኤለን መስክ ቡና ፉት እያለ በሚያሳልፉት ከ10 እስከ 15 ደቂቃ ውስጥ ሙሉ በሙሉ ይበልጣል። ለብዙ አስርት ዓመታት በዓለም አቀፉ የፎርብስና ብሉምበርግ የሀብታሞች ዝርዝር ላይ የሚታየው ልዩነት በጥቂት ቢሊዮን ዶላሮች ብቻ የተወሰነ ነበር። ዛሬ ግን ኤለን መስክ ትሪሊየነር መሆን መቻሉ በባለሀብቶች ዘንድ የነበረውን የፉክክር ህግ ሙሉ በሙሉ ቀይሮታል። እሱ አሁን ባለሀብት ሳይሆን የባለሀብቶች ሁሉ የበላይ ሆኗል። ልዩነቱን በቀላሉ ለመረዳት መጀመሪያ የቁጥሮቹን ስፋት ማየት ያስፈልጋል። በዓለማችን የሀብታሞች ዝርዝር ውስጥ ከሁለተኛ እስከ አምስተኛ ያሉ ልሂቃን እንደ ቤዞስና አርኖልት የተጣራ ሀብት በአጠቃላይ ከ180 እስከ 200 ቢሊዮን ዶላር መካከል ይንቀሳቀሳል። መስክ 1 ትሪሊዮን ዶላር ሲኖረው ከሁለተኛ ባለሀብት ጋር የሀብት ልዩነቱ ብቻውን ወደ 800 ቢሊዮን ዶላር ገደማ ይደርሳል። ከመስክ በስተጀርባ ያሉት ሁለተኛ፣ ሶስተኛና አራተኛ ደረጃ ላይ ያሉ ባለሀብቶች ሀብታቸው በአንድ ላይ ቢደመር እንኳን የመስክን ግማሽ ሀብት ለመድረስ ይቸገራሉ። የሚያሳየው የመስክ ሌሎችን በቁጥር ብቻ ሳይሆን በደረጃም እንደበለጣቸው ነው። የአማዞኑ መስራች ጄፍ ቦዞስ ለዓመታት የዓለም አንደኛ ባለሀብት ሆኖ የቆየና የመስክ ዋነኛ ተቀናቃኝ ነው። የጄፍ ቦዞስ ሀብት ከ200 ቢሊዮን ዶላር አካባቢ ሲገመት መስክ 800 ቢሊዮን ዶላር ብልጫ አለው። ይህ ማለት ኤለን መስክ ብቻውን 5 የጄፍ ቦዞስን ያህል የሀብት አቅም በአንድ ላይ ይዟል። ቦዞስ በአማዞን በኩል የዓለምን የችርቻሮ ንግድ ቢቆጣጠርም የመስክ ሁለገብ ኩባንያዎችን ግን የቦዞስን የህይወት ዘመን ስኬት አነስተኛ አስመስሎታል። የፈረንሳዩ የቅንጦት ዕቃዎች ንጉስ ኤልቪኤምኤች በርናርድ አርኖልት ባህላዊ የሀብት ፍልስፍና በመጠቀም በአውሮፓ አንደኛው ባለሀብት ነው። የአርኖልት ሀብት ከ190 ቢሊዮን ዶላር አካባቢ የሚገመት ሲሆን መስክ ከሱ 810 ቢሊዮን ዶላር ይበልጣል። አርኖልት ውድ ቦርሳዎችን፣ ሽቶዎችን፣ ሰዓቶችን በመሸጥ ሀብቱን በቀስታ ሲገነባ፣ መስክ ግን የነገውን ዓለም የሚቀይሩ የቴክኖሎጂ ፈጠራዎችን በዎል ስትሪት ላይ በመሸጥ ከአርኖልት በ4 እጥፍ በላይ ፈጣን የሀብት ምጥቀት አሳይቷል። ሌላው የፌስቡክ መስራች ማርክ ዙከንበርግ በወጣትነቱ ቢሊዮነር በመሆን ታሪክ የሰራ ቢሆንም ከመስክ ትሪሊየን ዶላር አንጻር ሲታይ ግን ገና ጀማሪ ይመስላል። የዙከንበርግ ሀብት ከ170 ቢሊዮን ዶላር አካባቢ ይገመታል። መስክ ከሱ 830 ቢሊዮን ዶላር ብልጫ አለው። ዙከንበርግ በማህበራዊ ሚዲያ ፌስቡክ፣ ኢንስታግራም ላይ ብቻ የተወሰነ ሲሆን መስክ ግን ከማህበራዊ ሚዲያ ኤክስ ባለፈ መኪና፣ ሮኬት፣ ሳተላይት እና ኤአይ ስላለው ሀብቱ ዙከንበርግን በ5 እጥፍ ሊበልጠው ችሏል። ቢልጌትና ዋረን ባፌትም ቢሆን ከኤለን መስክ በታች መሆናቸው ይነገራል። መስክ በአጠቃላይ ከዓለማችን ምርጥ 10 ቢሊዮነሮች እያንዳንዱን በ5 እጥፍ ይበልጣል። ከዓለማችን የሀብታም ዝርዝር ውስጥ ከደረጃ 2 እስከ ደረጃ 7 ያሉትን 6 ትላልቅ ቢሊዮነሮች ሀብት ሙሉ በሙሉ በአንድ ቅርጫት ውስጥ ብናደርገው መስክ ብቻውን ያንን ሙሉ የቢሊዮነሮች ስብስብ በሀብት ይበልጣቸዋል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። ሐሳብ አስተያየታችሁን ኮመንት ላይ አጋሩን። ቪዲዮአችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ።